አንድ ሙስሊም አራት ነገራቶችን የማወቅ ግዴታ አለበት። የመጀመሪያው አላህ ስብሓነሁ ወተዓላ ጌታውን ማወቅ፣ አላህ ስብሓነሁ ወተዓላ እንደፈጠረው ሰማያትን ምድርን ሁሉንም እንደፈጠረ አላህ ስብሓነሁ ወተዓላ በብቸኝነት መገዛት እንዳለበት አላህ ስብሓነሁ ወተዓላ ማወቅ። ሁለተኛ ነቢዩን ማወቅ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸውን፣ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ እንደሆኑ፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም የደዓዋ ዘመን፣ ነቢዩ ዐለይሂ ሰላቱ ወሰላም ለምንድን ነው የተላኩት፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ጥቅል ትምህርትን ነቢዩ ሰለላሁ ዐለይሂ ወሰለምን ማወቅ አለበት። ሌላው ደግሞ ዲን አልኢስላም እስልምና ሃይማኖቱን ሊያውቅ ይገባል። ስለ እስልምና ምንነት፣ እስልምና ምን ያዛል፣ እስልምና ምን ይከለክላል፣ እነዚህን ሊያውቅ ይገባል። ከነዚህ አንድ ሰው ግዴታ ከማወቅ ያለበት ከአራቱ መስፈርቶች አንዱ ነው።